ሰላም ሰላም እንዴት ናችሁ? እነሆ ዓለምና እውነቶቿ በይፋ ተጀምሯል። እናንተም ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን። መልካም ቆይታ። ስለ ሰሜን ኮሪያ ሲነሳ ከዓለም ተገላ በራሷ ሕግና ደንብ የምትመራ ሀገር መሆኗን እጅግ አስገራሚና አንዳንዴም ለማመን የሚከብዱ እውነታዎች አሏት። ጥቂቶቹን እነሆ። በሰሜን ኮሪያ ዓመቱ አሁን 2026 ከመሰሉት ተሳስተዋል። አሁን ሰሜን ኮሪያ ላይ ጉቼ 114 ነው። እንዴት ካላችሁ ሰሜን ኮሪያ ላይ አቆጣጠሩ የተጀመረው እንደ አውሮፓውያኖቹ አቆጣጠር 1912 ላይ ሲሆን ይህም የታላቁ መሪያቸው ኪም ሰን ሁለተኛ የውልደት ዓመት ነው። አቆጣጠሩ የጀመረው ከዛው ዓመት ጀምሮ ነው። ጉቼ ካላንደሩ ስያሜ ነው። የሰሜን ኮሪያ መስራች ተብሎ የሚጠሩት ኪም ሰን ሁለተኛ የአሁኑ የሰሜን ኮሪያ ኪም ጆንግ ኡን አያት ናቸው። እና አሁን ሰሜን ኮሪያ ላይ ዓመቱ ጉቼ 114 ነው። በሰሜን ኮሪያ ሁሉም የመማሪያ መጽሐፍቶች ላይ የሰሜን ኮሪያው መሪ ኪም ጆንግ ኡን አውሮፕላንና መኪና መንዳት የተማሩት ገና በ3 ዓመታቸው እንደሆነ ይገልጻል። ሰሜን ኮሪያ ውስጥ መጽሐፍ ቅዱስ ወይም ቅዱስ ቁርአንን ሲያነብ ወይም የወሲብ ቪዲዮ ሲያይ የተገኘ የሞት ቅጣት ይፈረድበታል። ሰሜን ኮሪያ ውስጥ ለወንዶችም ሆነ ለሴቶች የተፈቀዱ የፀጉር ስታይሎች ጥቂቶች ናቸው። ለሴቶች 18፣ ለወንዶች 10 አካባቢ። የሚገርመው ነገር ወጣቶች እንደ መሪያቸው ኪም ጆንግ ኡን አይነት ፀጉር መቆረጥ አይፈቀድላቸውም። ምክንያቱም የመሪው ስታይል ልዩና የተቀደሰ ተደርጎ ስለሚታመን ነው። በሰሜን ኮሪያ የተከለከሉ የፋሽን ምርጫዎች በሀገሪቱ ውስጥ ሰማያዊ ጂንስ መልበስ በጥብቅ የተከለከለ ነው። ይህም የሆነበት ምክንያት ሰማያዊ ጂንስ የአሜሪካ ኢምፔሪያሊዝም መገለጫ ተደርጎ ስለሚወሰን ነው። በተጨማሪም ወንዶችም ሆኑ ሴቶች ሊቆረጧቸው የሚችሉ በመንግስት የተፈቀዱ የፀጉር ስታይሎች ብቻ ነው። ሰሜን ኮሪያ ውስጥ የ3 ትውልድ ቅጣት ህግ የሚባል አለ። ይህ ምናልባትም በዓለም ላይ ካሉ እጅግ ጥብቅ ህጎች አንዱ ነው። አንድ ሰው ከባድ ወንጀል ቢሰራ ወይም ከእስር ቤት ቢጠፋ ግለሰቡ ብቻ ሳይሆን ወላጆቹ፣ አያቶቹና ልጆቹ ጭምር አብረው ይቀጣሉ ወይም የጉልበት ስራ ካምፕ ውስጥ ይገባሉ። በሰሜን ኮሪያ የሚሸጡ ሬዲዮዎችና ቴሌቪዥኖች የሚመረቱት በመንግስት ጣቢያዎች ላይ ብቻ ሎክ ተደርገው ነው። የውጭ ሀገር ፕሮግራሞችን እንዳያሳዩ ተደርገው ነው የሚሰሩት። አንድ ሰው በድብቅ የውጭ ጣቢያዎችን ለማዳመጥ ሬዲዮን ቢከፍት እና በፖሊስ ቢያዝ ከባድ ቅጣት ይጠብቀዋል። በአንድ ወቅት የአሁኑ መሪ አባት ኪም ጆንግ ኢል ፊልም በጣም ይወዱ ነበር። በሰሜን ኮሪያ ፊልሞች ስላልጣሟቸው አንድ የታወቀ የደቡብ ኮሪያ ፊልም ዳይሬክተር እና ባለቤቱ ተዋናይ ደብቀው አፍነው ወደ ሰሜን ኮሪያ አስመጡ። ለ8 ዓመታት እዛው አስረው የፈለጉትን አይነት ፊልም እንዲሰሩላቸው አድርገዋል። በኋላ ላይም ዳይሬክተሩ አምልጦ ወደ ኦስትሪያ ገብቷል። ትልቁ ስቴዲየም ምንም እንኳ በኢኮኖሚ ደካማ ብትሆንም በዓለም ላይ ካሉ ትልቅ ስቴዲየሞች አንዱ የሚገኘው ሰሜን ኮሪያ ውስጥ ነው። ሜይዴይ ስቴዲየም የተባለው ስቴዲየም 114,000 በላይ ሰዎችን የመያዝ አቅም አለው። የኢንተርኔትና የኤሌክትሪክ አቅርቦት በሰሜን ኮሪያ አብዛኛው የሀገሪቱ ሕዝብ እኛ የምናውቀውን ዓለም አቀፍ ኢንተርኔት የመጠቀም መብት የለውም።